يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين. واعلموا أن فيكم رسول الله لو يطيعكم في كثير من الأمر لعنتم ولكن الله حبب إليكم الإيمان وزينه في قلوبكم وكره إليكم الكفر والفسوق والعصيان أولئك هم الراشدون فضلا من الله ونعمه والله عليم حكيم. وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فاءت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين. إنما المؤمنون إخوة فأصلحوا بين أخويكم واتقوا الله لعلكم ترحمون. يا أيها الذين آمنوا لا يسخر قوم من قوم عسى أن يكونوا خيرا منهم ولا نساء من نساء عسى أن يكن خيرا منهم ولا تلمزوا أنفسكم ولا تنابزوا بالألقاب بئس الاسم الفسوق بعد الإيمان ومن لم يتب فأولئك هم الظالمون. يا أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إن الله تواب رحيم. يا أيها الناس إنا خلقناكم من ذكر وأنثى وجعلناكم
شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير. በኢርፋን የልህቀት ማዕከል እየተዘጋጀ የሚቀርበው የፓነል ውይይት መድረካችን ሁለተኛ ዙሩ እነሆ ጀመረ። ዛሬ ረመዳንን በውል ልንረዳ ውስጠተ ሚስጥሩን ልንበረብር ከአንድ ወር ባለፈ ሙሉ ዓመታችንን በተጽዕኖ ስር ልንኖር ተገናኘን። ፊ ዚላሊ ረመዳን በሚል መሪ ቃል ረመዳን እና ለውጥ፣ ረመዳን ኤንድ ቼንጅ ምን እና ምን እያለን እንዘልቃለን። ረመዳን ከ30 ቀናት ባሻገር ያለውን ተጨባጭ ልንገመግም፣ ልንግባባ፣ ምናልባትም ላንግባባ፣ ልንወያይ ተገናኝተናል። ረመዳን ስለ ለውጥ፣ ረመዳን ስለ ልማድና ፕላን ምን ይለን ሆን እያለን እንከነከናለን። እንዴትስ ውጤታማ ሆነን አሳልፈን ፍሬውን እንኖራለን እያለም እንብሰለሰላለን። ጥሪ የተደረገላችሁ እንግዶች፣ ፓናሊስቶቻችን እንዲሁም ሁላችሁም ተሳታፊዎቻችን ወደዚህ ድንቅ ጥንቅር እንኳን በደህና መጣችሁ ለማለት እወዳለሁ። ቆንጆ ጊዜ እንደምናሳልፍ እርግጠኛ ነኝ ኢንሻአላህ። በመቀጠል በተወሰነ መልኩ ፓናሊስቶቻችንን ለእናንተ ማስተዋወቅ እሞክራለሁ። ያው የምናውቃቸው ታላቆቻችን ኡስታዞቻችን ቢሆኑ በተወሰነ መልኩ ባክግራውንዳቸውን ተች ለማድረግ እሞክራለሁ። የመጀመሪያው ፓናሊስታችን ሁላችንም የምናውቀው ወደ ኡስታዛችን ኡስታዝ አዩብ ሻፊ አባገሩ ነው። ውለቱ በጅማ ከተማ ልዩ ስሙ ሰቃ በር አሊያም መንቲና ሰፈር በመባል በሚታወቅ ቦታ ነው። አብዛኛውን የልጅነትን ጊዜውን የውለት ቦታ ላይ በማሳለፍ ከዚያም የተለያዩ ሰፈሮች ላይ ኖሯል። የመጀመሪያ ደረጃ ትምህርቱን ህብረት አንደኛ ደረጃ ትምህርት ቤት በመማር አሳልፎ ሁለተኛ ደረጃ ትምህርቱን ደግሞ በጂረን ሁለተኛ ደረጃ ትምህርት ቤት ተከታትሏል። የመሰናዶ ትምህርቱንም በጅማ መሰናዶ ትምህርት ቤት ተምሯል። ከዚያም ለከፍተኛ ትምህርት ወደ ሐዋሳ ዩኒቨርሲቲ በመጓዝ መከታተል የጀመረ ቢሆንም ወደ ጅማ ዩኒቨርሲቲ በመዘዋወር ለመመረቅ ችሏል። በዚህም የመጀመሪያ ዲግሪውን በባዮሎጂ ያገኘ ሲሆን ማስተርሱን ደግሞ በፕሮጀክት ማኔጅመንት ኤንድ ፋይናንስ ሰርቷል። የዕልም ጉዞውን በለጋ ዕድሜው የጀመረ ሲሆን በጅማ ከተማ በሚገኙ ታላላቅ መሻይኾች ስር የደርስ ማዕድ ተጋርቷል። ከሸይኽ ሚስባህ ላይ ዑምደቱል አሕካምና ሪያድን መሰል ኩቱቦችን እንዲሁም የአረብኛ ቋንቋ ደርሶችን ከሸይኽ ሻፊና ከዑመር መስጂዱ ኢማም መሐመድ ዘንድ ቡሉግና ሪያዱ ሳሊንን መሰል ደርሶችን ቀርቷል። አብዛኛውን የኢልም ጉዞ የጅማ ወጣቶችን በመሰብሰብ በማቅራትና በማነጽ የምናውቃቸው ሸይኽ ኢልያስ እስማኤል በቅጽል ስማቸው ሸይኺ ጋር ሰሂህ ሙስሊምንና የተለያዩ የፊቅህ ክቱቦችን ጨምሮ ወስዷል። አሁን ላይ በመውዳ ትምህርት ቤት ምክትል ዳይሬክተር ሆኖ እያገለገለም ይገኛል። ባለትዳርና የሁለት ልጆች አባት ነው። አላህ ይጠብቀው። ሌላኛው ፓናሊስታችን ደግሞ እውቁ ኡስታዛችን ዶክተር ሁንዲ አህመድ ነው። ውለቱ በ1986 ዓመተ ልደት በአዲስ አበባ ሲሆን እድገቱንም በዚያው አድርጓል። የመጀመሪያ ደረጃ ትምህርቱን በሰክሰስ ፕራይመሪ ስኩል የተከታተለ ሲሆን ሁለተኛ ደረጃና የመሰናዶ ትምህርቱን ደግሞ በክሩዝ የሁለተኛና መሰናዶ ትምህርት ቤት ተከታትሏል። የመጀመሪያ ዲግሪውን ከጅማ ዩኒቨርሲቲ በሕክምና ያገኘ ሲሆን ሁለተኛ ዲግሪውን በፔዲያትሪክስ ኤንድ ቻይልድ ሄልዝ የህፃናት ጤና ሕክምና ከጅማ ዩኒቨርሲቲ ሰርቷል። ማስተርሱንም በሄልዝ አድሚኒስትሬሽን ፔንሲልቫኒያ ዩኤስኤ በሚገኘው ዩኒቨርሲቲ ሰርቷል። አሁን ላይ ሰብ ስፔሻሊቲውን በክሊኒካል ጄኔቲክስ ደቡብ አፍሪካ ጆሃንስበርግ በሚገኘው ዩኒቨርሲቲ በመስራት ላይ ይገኛል። በተጨማሪም በተለያዩ ኮርሶች የሊደርሺፕ ትምህርቶችን ተከታትሏል። የኢልም ሸሪዓ ጉዞውን የጀመረው እሱም በአፍላ ዕድሜው ሲሆን ጅማ ውስጥም ሆነ ከጅማ ውጭ በሚገኙ ታላላቅ መሻይኾች ዘንድ እውቀትን ቀስሟል። ተፍሲርና ሱነን ኢብን ማጃህን ከሸይኽ ከማል ስር፣ አቡ ዳውድና ቲርሚዚን ደግሞ ከሸይኽ መሐመድና ሸይኽ ጋሊ ዘንድ አክሏል።
ቡኻሪና ሙስሊምን ከሼክ ወኢንጂነር አብዱሰመድ በድሩ ስር እንዲሁም ሱነነ ነሳኢን ከሼክ ጀማል ስር ቀርቷል። የበላጋ ትምህርትንም ከሼክ ኢብራሂም ስር ተከታትሏል። አሁን ላይ የጅማ ዩኒቨርሲቲ ሜዲካል ሴንተር ዋና ዳይሬክተር በመሆን እያገለገለ ሲሆን የኢትዮጵያ ጤና ባለሙያዎች ማህበር የደቡብ ምዕራብ ክፍል ፕሬዝዳንት ነው። በተጨማሪም የኢትዮጵያ ሙስሊም ጤና ባለሙያዎች ህብረት ላይ ፋውንዲንግ ሜምበር እና የሪሶርስ ኤንድ ሞቢላይዜሽን ክንፍ ዳይሬክተር በመሆን እያገለገለ ይገኛል። በተማሪነት ዘመኑ የጅማ ዩኒቨርሲቲ ሙስሊም ጀማ አሚር በመሆንና የኢትዮጵያ ሙስሊም ዩኒቨርሲቲ ተማሪዎች ጀማ ላይ ለ2 ዓመታት በአሚርነት አገልግሏል። ባለትዳርና የ3 ልጆች አባት ነው። አላህ ይጠብቀው። ከዚህ በመቀጠል ወደ ዋናው ፕሮግራማችን ከመሄድ በፊት አካሄዳችን ምን ይመስላል የሚለውን ባጭሩ ለማሳየት እሞክራለሁ። ፕሮግራማችን 2 ክፍል የሚኖረው ይሆናል። የመጀመሪያው እና ሁለተኛውን ክፍል በመሃል የነሺዳ እረፍት በመውሰድ የምንለየው ይሆናል። ፓናሊስቶቻችንን ወደ መድረክ እንጠራለን። በተሰጠን ርዕስ ውይይቶችን እናደርጋለን። ዲቴል የሆኑ ሀሳቦችን እናነሳለን። በመጀመሪያው ክፍል ሞር ፓናሊስቶች ጋር ያሉትን አይዲያዎችን መውሰድ ላይ ትኩረት እናደርጋለን። ከሁለተኛው ከነሺዳ እረፍት በኋላ በሚኖረን ፕሮግራም ደግሞ ከእናንተ የሚመጡ ጥያቄዎችንም በመቀበል የቀሩንም ፕሮግራሞች ለመጨረስ እንሞክራለን። ከዚያ አጠቃለን የምንለያይ ይሆናል ማለት ነው። ስለዚህ አንድ ማሳሰቢያ ያለኝ ምንድነው፣ ጥያቄዎች ስታነሱ ከእናንተ የሚመጡ ጥያቄዎችን በተቻለ መጠን ከፕሮግራሙ ጋር ይዘት ጋር የሚገናኙ ቢሆኑ ቆንጆ ነው። ፈትዋና የሁክም ጥያቄዎችን ሌሎች ቦታዎች ላይ መስጂዶቻችን ላይ መጠየቅና ማወቅ ስለምንችል እዚህ ጋር ሞር ከፕሮግራሙ ጋር የተያያዙ ነጥቦችንና ጥያቄዎችን ሀሳቦችን ብታነሱ የሚል ነው። ኢንሻአላህ አሁን ቀጥታ ወደ ፕሮግራሙ እንገባለን። ፓናሊስቶቻችንን ወደ መድረክ እጠራለሁ። ኡስታዝ አዩብንም ዶክተር ሁንዴንም ተፈضሉ ወደ መድረክ። እሺ ቢስሚላህ። ያው በመግቢያ ላይ ለመናገር እንደሞከርኩት ዛሬ የፓነል ዲስከሽናችን ዋና ማጠንጠኛ ሀሳብ የሚሆነው ረመዳን እና ለውጥ፣ ረመዳን ኢን ቼንጅ በሚል ርዕስ ዙሪያ የሚነሱ ቶፒኮችን ለማንሳት ነው የምንሞክረው ማለት ነው። ረመዳንን ከለውጥ አንጻር፣ ረመዳንን ሀቢት ቢልድ ከማድረግ ልማዶችን፣ አዳዲስ ጠንካራ ልማዶችን ከማጎልበት አንጻር እንዴት ይጠቅመናል የሚለው ላይ የሚያጠነጥን ይሆናል ማለት ነው። ወደ ዋና ቶፒካችን ከመግባታችን በፊት ኦብቪየስሊ ስለ ረመዳን የተወሰነ ነገር ማውራት አለብን ብዬ ታሰበኝ። ረመዳንን እንዴት እንረዳው በሚል ብንጀምር እንደ መግቢያ ቆንጆ ሀሳብ የሚወጣው መስሎ ታይቶኛል። ምክንያቱም ከአረዳዳችን ይመጣል አይደል? ረመዳንን ተጠቅመን ወጥተናል ለማለት ከረመዳን ተጠቅመናል፣ ረመዳን የሆነ ነገር ሰጥቶናል ብለን ለማለት ረመዳንን የተረዳንበት መንገድ ወሳኝ ነውና የሚሆነው ማለት ነው። ረመዳንን አጅር መሰብሰቢያ ወር ብቻ ብሎ የተረዳ ሰው ሲገመግም ረመዳን ከወጣ በኋላ ሲገመግም ምን ያክል ዒባዳ ሰራሁ ብቻ ነው የሚለው ማለት ነው። መጥፎ ነው እያልኩ አይደለም፣ ግን ጠበብ ያለ አይዲያ መስሎ ታየኝና ከዚህ በዘለለ ግን ረመዳን ሰፊ እውቀት የለውም ወይ? ሰፊ ትምህርት የለውም ወይ? የ30 ቀን ገደብ ብቻ ነው ያለው ወይ የሚለውን በደንብ ለማየት በማሰብ ረመዳንን እንዴት እንረዳው በሚለው ጥያቄ እንጀምር። ከቀኝ ቢጀምር ይሻል ይመስለኛል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ጥሩ ጥያቄ ነው። ቆንጆ መግቢያ ይሆናል ብዬ ነው ማስበው። ሐምዙ ግን አንድ ረቀቅ ያለ ሐሳብ ያነሳ መሰለኝ። ረመዳንን ገምግሞ የሚያክሰዋለኛ ማለት እንገመግማለን። ረመዳን ከወጣ በኋላ ሪፍሌክት እናደርጋለን። እንዴት ነበርኩኝ? ምንድነው ያገኘሁት ተጨባጭ ለውጥ? ምንድነው የጨመርኩት? አትሊስት አንድ ኢምፕሩቭመንት ብለን ራሳችንን ጠይቀን ምና ከሆነ ጥሩ መንገድ ላይ ነው ማለት ነው። ሶ አንድ ከዚህ መድረክ መገባደድ በኋላ ብንወስድ ብዬ እንደው የምመክረው ነገር ሪፍሌክሽን መልመድ አለብን። ናቶሊ ረመዳን የምናደርጋቸውን የትኞቹንም አክቲቪቲዎች ሪፍሌክት አድርጎ ካለፈ በኋላ ለሰን መውሰድ የብስለትና የትልቅነት ምልክት ስለሆነ በዛ ብንጀምር ጥሩ ነው ብዬ አስባለሁ። ረመዳንን እንዴት አንደርስታንድ እናደርገዋለን? እንዴት እንረዳዋለን? በጣም ፈንዳሜንታል የሆነ ጥያቄ ነው። የሰው ልጅ አንደርስታንድ ባደረገው ልክ ነው አክት የሚያደርገው።
ቫልዩ ባደረገ ልክ ነው ሪስፖንድ የሚያደርገው። ለአንድ ነገር በሰጠነው ቂማ ልክ በሰጠነው ቫልዩ ልክ ነው ሪስፖንድ ብናደርገውና አንደርስታንዲንጋችንን ሽፍት ማድረግ ማስተካከል መሰረታዊ ነገር እንደሆነ በደንብ አበክሬ አምናለሁ። እኔ ረመዳንን እንዴት አንደርስታንድ ብናደርገው የተሻለ ነው ብዬ አስባለሁ። ረመዳን ግቡ የአላህን ሱብሓነሁ ወተዓላ ፍራቻ ማግኘት የሆነ አምላካዊ የስልጠናና የለውጥ እድል ነው ብዬ ነው ማምነው። ግቡ ወይም ሪኳየርድ ኮምፒተንሲው ተቅዋን ማግኘት፣ ከዛ ደግሞ ኢላሂ የሆነ አላህ ሱብሓነሁ ወተዓላ የሰጠን የለውጥ እና የመሻሻል የስልጠና መድረክ ወይም እድል ነው። ለምንድን ነው ኮምፒተንሲው ተቅዋ ነው ያልኩት? ኦብቪየስሊ ነው አላህ የረመዳንን ወይም የጾምን አናቅጾች መጀመሪያውንም መጨረሻውንም በተቅዋ ነው የዘጋው። ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ተተቁን። የመጀመሪያው አያ ይሄ ነው። ማሰሪያው ወይም መዝጊያው ተተቁን። የመጨረሻውም አያ ከዛሊከ ዩበይኑ ላሁ አያቲሂ ሊናሲ ለዓለሁም የተቁን። ስለዚህ የረመዳን ሪኳየርድ ኮምፒተንሲ ወይም መገኘት ያለበት ብቃት ክህሎት ወይም ግብ የአላህ ፍራቻ መሆኑ መሰመር አለበት። ከዛ ባለፈ ለውጥ ሲባል ረመዳን ለውጥ ሲባል ብዙ ጊዜ የምናስባቸው የተለመዱና ደጋግመን የሰማናቸው የጀነት በሮች መከፋፈት፣ የጀሃነም በሮች መዘጋት፣ የሸይጣን መታሰር ኢላ አኺሪህ ነው። እኔ ወዴት ሄድኩኝ? ረመዳን የቁርአን ወር ነው። ለመጀመሪያ ጊዜ ቁርአን የወረደው በረመዳን ነው። ስለዚህ እኛ ቁርአንን ያገኘነው በረመዳን ነው። ቁርአንን ያገኘነው በረመዳን ነው። እስልምናን ያገኘነው ደግሞ በቁርአን ነው። ስለዚህ እዚህ ያለነው በአጠቃላይ የሰለምነው ዛሬ የተገናኘነው በቁርአን ነው። ቁርአንን ደግሞ ያገኘነው በረመዳን ነው። ግለሰባዊ ለውጡን ብቻ አይደለም። ቁርአን ምን ያክል ነው የወርልድ ኦርደርን የቀየረው? ግሎባሊ ምን ያክል ነው ትራንስፎርሜሽን ያመጣው? ያን የጃሂልያው ማህበረሰብ ብቻ አይደለም፣ አጠቃላይ ግሎባሊ ቁርአን ኢምፓክቱ ምን ያክል ነው? ይሄ ቁርአን የረመዳን ወር ነው ከተባለ የረመዳን ለውጥነት በዚህ ልክ ነው መታሰብ ያለበት ማለት ነው። ስለዚህ ሁሉም ሰው ረመዳንን ሲያስብ መቀየርን መለወጥን አብሮ ማሰብ መቻል ይኖርበታል። የሚገርመው አላህ ሱብሓነሁ ወተዓላ ይህን የስልጠናና የለውጥ እድል ወይም መድረክ ሚስ እንድናረገው አልፈለግም። ከሶላት ውጪ ባይ ኤኒ ኤክስኪውዝ መታለፍ የሌለበት ዒባዳ ጾም ነው። ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር። ሚስ እንዳታደርጉት አለ አላህ። ይሄንን ትሬኒንግ ሙሉ ፓኬጅ እንድትወስዱ ነው የምፈልገውና እንደው በሆኑ ምክንያቶች ያመለጠው ሰው ሌላ ቀን ይክፈለኝ እንጂ እንዳይተዋል አላህ። ሎጂካሊ 30ውን ቀን ውስጥ በሆነ ምክንያት ሚስ ያደረገ ሰው ቢተው ችግር የለውም ብለን ማሰብ ነበረብን። አላህ ግን በዛ ልክ አላደረገውም። ከዛ ባለፈ ረመዳንን አንደርስታንድ ስናደርግ እንዴት ብናስበው የተሻለ ነው ብዬ አምናለሁ። አንደኛ ለአላህ ሱብሓነሁ ወተዓላ ያለንን ኦቢዲየንስ ምናረጋግጥበት፣ ታዛዥነትን ኤክሰርሳይዝ ብናደርግበት ወር ነው። የአላህ ፍላጎት ከኛ ፍላጎት የገዘፈና የበላይ እንደሆነ የምንማርበት የምንገነዘብበት ታላቅ ወር ነው። ከዛ ባለፈ ወንድም ሐምዙ መግቢያ ላይ እንዳለው ረመዳን ጀሰዲ ብቻ አለመሆናችንን የሚነግረን ወር ነው። ይሄ ፊዚካሉ ነገር ብቻ አይደለም። አንተ ከመብላት ከመጠጣት በላይ ነህ። ከባለቤት ጋር ከማሸቅ በላይ ነህ አንተ። ኦኬ፣ ከዛ በላይ እንደሆነን የሚያስረዳንና ሩሂ የሆነውን አካላችንን ዒናያ ማድረግ እንዳለብን ትኩረት መስጠት እንዳለብን የምንማርበት ነው። የመጨረሻ ንግግር የሚሆነው ረመዳን ለአላህ ውዴታ ስንል ፈንዳሜንታል የሆኑ መሰረታዊ ፍላጎቶቻችንን የምንተውበት ወር ነው። ከመብላት ከመጠጣት በላይ የሰው ልጅ ቤዚክ ኒድ የለም። ይህንን ቤዚክ ኒድ የአላህን ሪዳ ለማግኘት መተውን ኤክሰርሳይዝ የምናደርግበት ወር ነው። ፈማ ባሉኩም በትርፍ ፍላጎቶቻችን ከረመዳን በኋላ ባሉት ለማለት ነው። ወላሁ አዕለም። ረመዳንን በዚህ ኤክስተንት አንደርስታንድ ብናደርገው የተሻለ ነው ብዬ አምናለሁ። ጀዛከላሁ ኸይር። በጣም ቆንጆ ፖይንቶች ተነስተዋል። ኢንሻአላህ ተመሳሳይ ጥያቄ ዶክተር አንተ ጋር ላምጣና የምትለንን እንስማ። الرحمن الرحيم الحمد لله وأصلي وأسلم على رسول الله وعلى آله وصحبه ومن والاه وبعد
ኢንሻአላህ ጥሩ ጥያቄ ነው የተነሳው። ቤዚካሊ ቅድም ኡስታዛዩም ለመነካካት እንደሞከረው ለነገራቶች የምንሰጣቸው እሳቤ እና ለነገራቶች የምንሰጣቸው አንደርስታንዲንግ ተግባራቶቻቸውን ይወስናሉ። ረመዳንን በምንረዳበት ልክ ነው ለረመዳን ተግባሮቹ ወይስ በዛው ውስጥ የተደነገጉትን ይሁን ከዛው ውጪ እኛ እንሰራቸዋለን ብለን የምናስባቸውን ነገራቶች እንድንሰራ የሚገፋፋ። ስለዚህ ቤዚክ አንደርስታንዲንጉ በዛ ዙሪያ መሆን አለበት ብዬ አምናለሁ። ስለዚህ ረመዳንን ስንረዳ በሶስት መሰረታዊ ነጥቦች ዙሪያ ላይ ብንረዳቸው፣ አንደኛው ዒባዲያ፣ ስለዚህ ዒባዳዊ ነው። ምክንያቱም እሱ ምንድነው ከአላህ Subhanahu Wa Ta'ala ዘንድ የሆነ መለኮታዊ ትእዛዝ ነው። فهو ركن من أركان الإسلام ከእስልምና ማዕዘናቶች ውስጥ አላህ Subhanahu Wa Ta'ala እስልምናን እንዲገነባባቸው ካዘዛቸው መሰረቶች ውስጥ አንደኛው ረመዳን። ስለዚህ ቤዚካሊ ፋውንዴሽኑ መሆን ያለበት መነሻው መሆን ያለበት ይሄ ነው ብዬ አምናለሁ። ምክንያቱም ሌሎቹ ነገራቶች ከዚህ ላይ በብዛት ኢመርጅ ስለሚያደርጉ ማለት ነው። ስለዚህ فهو ركن من أركان الإسلام በዛ መልክ መረዳት አለብን ብዬ አንደርስታንድ አደርጋለሁ። ምክንያቱም ጾም መጾም የተደነገገው በዚህ በረመዳን ውስጥ ነው። كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون። ስለዚህ كتب بمعنى فرض ነው ግዴታ ነው። ስለዚህ ቤዚካሊ መጀመሪያው ከሁሉም ነገራቶች ስንነሳ ከግዴታነት እንነሳለን። ይሄ ነገር ግዴታ ነው የሚለውን ነገር አንደርስታንድ ማድረግ ተገቢ ነው። ምክንያቱም ብዙዎቻችን ያንን እንረዳለን ብዬ አምናለሁ። በዚህ ላይ ብዙ ኮንትሮቨርሲዎችም የለው፣ በዚህ ላይ ልዩነቶችም የለው። ረመዳን ግዴታ ስለመሆኑ እዛ ላይ መጾም ስላለበት። ሁለተኛው አልፈህሙ ተርበውያ በተርቢያ ላይ ያለን አንደርስታንዲንግ ነው። ረመዳን አያም ማዕዱዳት በጣት የሚቆጠሩ ፊክስድ የሆኑ ሊሚትድ የተደረጉ ቀናቶች ናቸው። አላህ Subhanahu Wa Ta'ala ምክንያት አለው እነዚህን ቀናቶች ፊክስ ማድረጉ። ለምንድነው? በዛ ታይም ባውንድድ ምናልባት ወደ ኋላ ላይ እናነሳቸዋለን። ታይም ባውንድድ በሆነ ጊዜያቶች ውስጥ የሚሰሩ ዒባዳዎችና ሙጥለቅ ወይ ደግሞ ልቅ በሆኑ ጊዜያቶች ላይ የሚሰሩ እንትኖች ሁለት እኩል አይነት ቂማ አይኖራቸው። ምንድነው? ሌላ ጊዜ እሰራዋለሁ ብለን የምናስበውና ያለችን ጊዜ እቺ ብቻ ናት ብሎ የሚታሰቡ ሐሳቦች እኩል ስላልሆኑ ማለት ነው። ስለዚህ ሁለተኛው አልፈህሙ ተርበውያ። ስለዚህ በተርበውያ አንደርስታንዲንግ አንፃር ማየት አለብን ማለት ነው። ተርቢያ ራሳችንን የምናለማምድበት በደም ትሬን የምናደርግበት ወን ነው። ስለዚህ ተድሪቡ على الصبر አንደኛው ረመዳን የሚያስተምረው ሶብር። ስለዚህ ሶብርን ትዕግስትን ለመለማመድ ትክክለኛና ቤዚካሊ በዛ መልክ መቃኘት ያለበት እንደሆነ ማወቅ ያስፈልጋል ማለት ነው። ስለዚህ በዛ መልክ ነው እንረዳው የሚገባው ረመዳን ሶብርን ሊያስተምር የመጣ ወር ነው። ሌላኛው ከስሩ ሻህዋት ስሜትን መስበር። አላህ Subhanahu Wa Ta'ala ሐላል ያደረገልንን ነገር ከዚህ ጊዜ ውጭ በዚህ ጊዜ ውስጥ ክልክል ተደርጓል። ይሄም ትልቅ ጥበብ አለው። ስለዚህ ረመዳንን ስንረዳው በምን መልክ ነው የምንረዳው? ሁሉም ነገር በእኛ ፍላጎት ብቻ እንደማይሆን የምንረዳበት ወር ነው ብዬ አምናለሁ። ስለፈለግን ብቻ የምናደርገው ሳይሆን አላህ Subhanahu Wa Ta'ala የኛን የህይወት ኒዛም የህይወት ስርዓታችንን ያስቀመጠልንን መንገድ ፎሎ የምናደርግበት ወር ነው ማለት ነው። ስለዚህ ስሜታችንን የምንሰብርበት በዛ መልክ መረዳት አለበት። ሌላኛው ضبط اللسان والسلوك ምላሳችንን አካሄዳችንን የምናስተካክልበት። ስለዚህ አኽላቅን ለመቀየር ስነ ምግባርን ለመቀየር የሚያስችል ነው ብለን ልንረዳው ይገባናል ማለት ነው። በሶስተኛ ደረጃ አልፈህሙ الروحي ስነ ልቦና ወይ ደግሞ ከሩህ ጋር የተገናኙ አንደርስታንዲንጎችን የምንረዳበት እኛንና አላህ Subhanahu Wa Ta'ala የሚያስተሳስሩ ማለት ነው። ሰዎች በአካላቸው ብቻ የሚሰሩት ስራ ሳይሆን ወይ ጎንበስ ቀና እያልን ወይ ደግሞ ራሳችንን በረሃብና በጥማት ብቻ የምናሳልፈው ሳይሆን ቀልባዊ ወይ ደግሞ ሩሂ የሆኑ ስራዎችን የምንሰራበት ወር ነው ብዬ አምናለሁ። ስለዚህ በእነዚህ ሶስቱ መሰረቶች ረመዳንን ስንረዳው ዒባዳ ነው መሰረታዊ ነገር አላህ Subhanahu Wa Ta'ala ግዴታ ያደረገው ረሱል አለይሂ ሰላም ያዘዙበት ነው። ይሄም አንደራደርበት ፈንዳሜንታል የሆነ ፋውንዴሽን ነው። ከዛ ሲቀጥል ከዛ የምንረዳቸው ነጥቦች ደግሞ አሉ። ሩሂ ያልነው ተርበዊ ያልነው የምንሄዳቸው ነጥቦች ማለት ነው። ስለዚህ በዚህ መልክ ከተረዳነው ረመዳንን ለነዚህ ለሶስቱ የምናስቀምጣቸው የራሳችን አካሄዶች መኖር ይችላሉ። ተገቢ የሆኑ አካሄዶች መኖር አለባቸው ማለት ነው። በግዴታነት ብቻ የተረዳው ሰው ረመዳንን ጾም ብቻ ነው ግዴታ ብሎ የተረዳ ሰው
በዛ መልክ ብቻ ነው ረመዳንን ሊያሳልፈው የሚችለው ማለት ነው። ስለዚህ ጾም ነው ግዴታ ነው፣ ጾም አለቀ። ረመዳን ተርበውይ ነው የማስተማሪያ ወር ነው ብሎ የተረዳ ሰው ደግሞ ሊማርበት ራሱ ዝግጁ አድርጎ ይቀጥላል ማለት ነው። ያንን ወር ረመዳን ከሩህ ጋር ሩህን ለማስተማር ወይ ደግሞ ከሩህ ጋር ያለውን ነገር ለማስተካከል የመጣው ብሎ የተረዳ ሰው ሩህ ላይ የሚሰራቸው ስራዎች አሉ ማለት ነው ከአካላዊ ተግባሮቹ ባሻገር። ስለዚህ በእነዚህ ሶስቱ መልኮቹ ረመዳንን ከተረዳ ነው ቲንክ ሰብሲኩዌንትሊ በእነዚህ ውስጥ በተቃኙ የዒባዳ ዘርፎችና የምናደርጋቸው ሙዓመላዎችንም ጨምሮ እትግ በዛ መልክ መሄድ ይችላል ብዬ ነው የማምነው። እሺ ጀዛከላህ ኸይር። ከሁለቱም በኩል ቆንጆ ሀሳቦች ተነስተዋል። አይ ቲንክ ረመዳንን ሰፋ አድርገን እንረዳው ማስቻል የሚችል ነው ብዬ አስባለሁ። ጥያቄውም የመጣው ከዚህ አንጻር ነው። ቀደም መግቢያ ላይ ለማለት እንደሞከርኩት አንድ ቨርዥኑን ብቻ አንድ ስትራንዱን ብቻ ተረድተን ከሄደን በዛ መልክ ነው የምንቀጥለው። ማግኘት ያለብንን ሙሉ ፓኬጅ ተጠቅመን አንወጣምና ከዛ አንጻር ፈህማችንን ማስተካከል አግባብነት ይኖረዋል በሚል ነው። ቀጣይ እንግዲህ ወደ ዕለቱ ዋና ርዕሶቻችን እንገባለን ኢንሻአላህ። ከዕለቱ ዋና ርዕሶቻችን ከሆኑት ውስጥ አንዱ የሆነው ረመዳንና ልማድ ወይም ረመዳንና ሀቢት ቢልዲንግ ላይ ጥሩ የምንላቸውን ህይወታችን ላይ ማምጣት የምንፈልጋቸውን ልማዶች ለመገንባት ላይ ረመዳን እንዴት ነው የሚያግዘን የሚነግረን ነገር አለ ወይስ የሚለውን እናያለን። ከሌለም የለም ነው፣ ግን እንደሚኖር እናስብና እዛ ላይ የሚነግረን ነገር ምንድን ነው የሚለውን ሰፋ ያለ ጊዜ ሰጥተን ኡስታዝ አዩብ እንዲያስተምረን እንፈቅዳለን ማለት ነው ኢንሻአላህ። ተወደሱ ኢንሻአላህ ረመዳን እና ሀቢት ወይም ረመዳን እና ልማድ የሚል ታይትል ነው። እንግዲህ ረመዳን ከአላህ ስብሓነሁ ወተዓላ ሚን ሉጥፊሂ ወከረሚህ ረመዳንን በየዓመቱ የሚደጋገም ማድረጉ አላህ ስብሓነሁ ወተዓላ ረመዳን በየ5 ዓመት አንዴ ይመጣ ቢሆን ረመዳን በየ10 ዓመት አንዴ ይመጣ ቢሆን ወይ ደግሞ ዑምሪ ብቻ ቢሆን ኖሮ በህይወት አንድ ጊዜ ብቻ የምናገኘው ቢሆን ኖሮ እጅግ በጣም ከባድ ነበር የሚሆነው። አላህ ከእዝነቱ ከራህመቱ ረመዳንን በየዓመቱ እንድናገኘው በየዓመቱ እንዲጎበኘን ፈቀደ። ቅድም ያልናቸው የረመዳን ግቦች ወይም የረመዳን አልቲሜት ጎሎች ባይ ኤኒ ሚንስ ረመዳን ውስጥ ብቻ አብረው እንዲቆዩ አይፈለግም። ይሄ ከአላህ ስብሓነሁ ወተዓላ አይጠበቅም ጭራሹ ነው። የትኞቹም አይነት ትሬኒንጎችን የትኞቹንም አይነት ዕውቀቶችን ስንቀስም ዱንያዊውን እንኳን ስናወራ ማለት የእድሜ ዘመን ስንቅ እንዲሆን ነው የሚታሰበው። አላህ ረመዳን ውስጥ እፈልጋለሁ ከናንተ ብሎ የነገረን ነገራቶች ያስቀመጠልን ግቦች እድሜ ልካችንን አብረውን እንዲቆዩ ነው የሚፈልገው። ይሄ ምናልባት ከዛው ከአላህ ስብሓነሁ ወተዓላ ንግግሮች ከቁርአኑ ውስጥ እንባጥ ማድረግ እንችላለን። ለምሳሌ የጾም አንቀጾችን አላህ ሲያወራ ቅድም እንደነገርኳችሁ መጀመሪያውንም መጨረሻውንም ተቅዋ አድርጓል ብያችኋል። ኢሚዲየትሊ ግን የጾም አንቀጾችን ከጨረሰ በኋላ አላህ ስለምንድን ያወራው ብለን ካየን ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ወቱድሉ ቢሃ ኢለል ሑካሚ ሊተእኩሉ ፈሪቀን ሚን አምዋል ናስ ቢልኢስሚ ወአንቱም ተዕለሙን። ይህንን አያ ነው አላህ ያስከተለው። ለምን አስፈለገ ሲሉ ዑለሞች ያ ረመዳን ውስጥ ያገኛችሁት ተቅዋ ረመዳን ውስጥ የከሰባችሁት የአላህ ስብሓነሁ ወተዓላ ፍራቻ is now going to be tested ቴስት ሊደረግ ነው፣ አሁን ሊፈተሽ ነው። ከሚፈተሽባቸው ቦታዎች ደግሞ ከሚፈተሽባቸው አውዶች ደግሞ ትልቁ ኢቅቲሳዲ ፓርቱ ነው፣ ኢኮኖሚክ ፓርቱ ነው። የሰው ልጅ በጣም የሚፈተነው የኢማን የተቅዋ ደረጃው ቴስት የሚደረገው ትልቁ ቦታ ንግድና ንግድ ነክ ነገራቶች ላይ ነውና ያ ከፊት ለፊት ያገኛችሁ ተቅዋ አሁን ሊፈተሽ ነው ሊፈተን ነውና የሰዎችን ንብረት ያለ ሐቅ አትብሉ፣ የሰዎችን ገንዘብ ያለ ሐቅ አትውሰዱ አላህ። ደሴም ይስትሩ ረመዳን ውስጥ የምናገኘው ተቅዋ ረመዳን ውስጥ የምናገኘው የአላህ ፍራቻ ቢሮአችን አብሮ ሊገባ ይገባል። ረመዳን ውስጥ የምናገኘው የአላህ ፍራቻ ትምህርት ቤቶቻችን ውስጥ አብሮ ሊገባ ይገባል።
ረመዳን ውስጥ የምናገኘው የአላህ ፍራቻ ሱቆቻችን ውስጥ አብሮ ሊገባ ይገባል። ይሄ ነው የሲያቁ መገጣጠም። አያዎቹ በዚህ ልክ ተከታትለው የመምጣታቸው መንስኤ ምክንያት ይህ ነው ብለው በዚህ ልክ ያስቀምጣሉ። አንደኛው ይሄ ነው። ሁለተኛው እዛው የጾም አንቀጾችን አላህ Subhanahu Wa Ta'ala ሲያወራ የጾም መደንገግ እናንተ ላይ እንድትጨነቁ እንድትሸበሩ ድካም እንዲሰማችሁ እናንተን ከመጠጥ ከመብል ልቆርጣችሁ አይደለም አለ አላህ። يريد الله بكم اليسر ولا يريد بكم العسر ከዛስ ولتكملوا العدة ቀደም ብያችሁ ነበር። ይሄን ፓኬጅ አላህ አንድ ቀን እንኳን ቢሆን ሚስ እንድናረገው አልፈለገም ብያችኋል። ولتكملوا العدة እነዚያ ቀናቶችን አያመ ማዕዱዳት ያልኩትን ቀን እንድትሞሉና እንድትጨርሱ ፈልጋለሁ። ከዛስ ولتكبروا الله على ما هداكم አላህ Subhanahu Wa Ta'ala በመራችሁ ነገር ላይ እሱን እንድታተልቁት ነው የምፈልገው አለ አላህ። ዛሬ ለአላህ ብለን ቤዚክ ኒዶቻችንን ስንተው መብላት መጠጣትን ስንተው ምን እያደረግን ነው? አላህን በላያችን ላይ እያተለቅን ነው። ይሄ ትሬኒንግ ነገም በምትሄዱበት ቦታ ሁሉ ይሄድና ከቢሩላህ አላ አንፉሲኩም ማለት ነው አሉ። አላህን በየትኛውም ቦታ ላይ በየትኛውም ሽኡን الحياة ላይ መዛሂር الحياة ላይ አላህን አተልቀው። ቤተሰቦች ጋር አላህን አተልቀው። ባለቤት ጋር አላህን አተልቀው። ልጆችን ማስተዳደግ ላይ አላህን አተልቀው። ከጎረቤት ያለ ሙዓመላ ላይ አላህን አተልቀው። ዲጂታል አጠቃቀም ላይ አላህን አተልቀው። አንደበት ምላስ ላይ አላህን አተልቀው። እይታ አይኖች ላይ አላህን አተልቀው። ወሊቱከብሩላህ አላ ማ هداكم አላህን ዛሬ በረመዳን በጾም እንዳተለቃችሁት ሁሉ ነገም በየትኛውም የህይወት መስኮቻችሁ ላይ ወሊቱከብሩላህ አላ ማ هداكم ምን ማለት ነው? ይሄ ሀቢት እየሰጠን ነው ማለት ነው። ረመዳን ምን አይነት ሀቢት? ተዕዚሙላህ አላ አንፉሲና አላህን በነፍሶቻችን ላይ የማተልቅን ሀቢት። ይሄ ከእውቀት አንፃር ያለው ነው። ቀደም ኡስታዝ ብሎታል። ዒባዲም ነው ረመዳን ብለናል። አንድ ሰው በህይወቱ እንዲኖረው የሚፈልገውን አይነት ስብዕና ቢማዕና ዑቡድያን በተመለከተ ሊኖረው የሚፈልገውን ኤክሰርሳይዝ በሙሉ ረመዳን ይዞታል። እንደ ረመዳን ዒባዳዎች ሁሉ የተሰበሰቡበት መድረክ የለም። ዚክር፣ ዱዓ፣ ቲላዋ፣ ቅያም الليل፣ ውትር፣ ያ ኢፍጣሩ الصائم፣ ሰደቃ ኢላ አኺሪ። አንድ ሰው ወደ አላህ ሊቃረብባቸው የሚፈልጋቸው ዒባዳዎች በሙሉ ረመዳን ውስጥ ታጭቀዋል። ስለዚህ ይሄንን ፓኬጅ አኮርዲንግሊ መጠቀም የቻለ ሰው ኤክሰርሳይዝ ማድረግ የቻለ ሰው ላይፍ ሎንግ የሚሆን የሚገርም ሀቢት ይዞ ይወጣል። ለዚህ ነው በድግግሞሽ ጾምን መገኘት ብቻ ረመዳን ላይ መጣድ ብቻ የተቅዋ ጋራንቲ እንዳልሆነ የተነገረ። ለዚህ ነው المكان والزمان لا يقدسان الإنسان وإنما يقدسه الأعمال الصالحة ይላሉ ዑለማዎች። ጊዜና ቦታ ላይ መገኘት አይደለም ሰውን ፒዩሪፋይ የሚያደርገው ሰውን የተሻለ የሚያደርገው ረመዳን ስለተገኘን ብቻ አይደለም። ረመዳን ይዞ የመጣውን ነገር በትክክል መጠቀም ስንችል ብቻ። ለዚህ ነው አለይሂ ሰላቱ ወሰላም ካን ነብዩ ሰለላሁ ዐለይሂ ወሰለም ይላሉ እናታችን አይሻ የጅተሂዱ ፊ ረመዳን ማላ የጅተሂዱ ፊ ገይሪ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ረመዳን ላይ በደንብ ኢጅቲሃድ ያደርጋሉ፣ በደንብ ይታገላሉ፣ ከረመዳን ውጪ ማይታገሉትን ትላለች። ረመዳን መድረስ ብቻ ቢሆን ቁም ነገሩ ሀቢትን ኤክሰርሳይዝ አለማድረግ ቢሆን ኖሮ ረመዳን ላይ ተገኝቶ ሰው አልጾመም አይባልም ነበር። ሩበ ሳኢሚን ለይሰ ለሁ ሚን ሲያሚሂ ኢላ አልጁዕ ወልዓጠሽ አሉ አለይሂ ሰላቱ ወሰላም። ስንትና ስንት ጿሚ ያለ ከጾሙ ጥማትና ረሃብን እንጂ ማያተርፍ አሉ። ምን አድርጎ ነው ይሄ ሰው? በልቶ ጠጥቶ እኮ አይደለም፣ ጾሙን ፊዚካሊ አፍርሶት አይደለም። ነገር ግን ረመዳን ይዞት የመጣውን ሀቢት በአግባቡ መጠቀም መስራትና ኤክሰርሳይዝ ማድረግ ሳይችል ቀርቶ ነው። ለዚህ ነው ዑለሞቹ አህወኑ ሲያሚ ተርኩ ሸራቢ ወጣዓም የሚሉት። በጣም ቀላሉ ጾም መብላትና መጠጣትን መተው ነው። በቃ ትንሹ ጾም እሱ ነው። እኛ ትልቁ አድርገን የምናስበው ሳንበላ ሳንጠጣ ተብሎ ዓለም ጉድ የሚለው ጾም እሱ ትንሹ ነው አሉ ዑለሞች። እሱ ትንሹ ነው። ስለዚህ ረመዳን ሀቢትን እንድንለማመድ ጥሩ ልማድ እንድናመጣ እድል ይሰጣል ወይ? እድል ብቻ አይደለም የሚሰጠው፣ ጋያው እሱ ነው፣ ግቡ እሱ ነው። ቅድም እንዳልነው ሁለቱ አያዎች የሚነግሩን ፕላስ በተለያየ መልኩ በሐዲስ የመጡትም
አለመብላት አለመጣት ብቻ ሳይሆን ሌሎችንም በተለይ ዒባዲ የሆኑ ፓርቶችን ኤክሰርሳይዝ ማድረግና መለማመድ ልማድ ማድረግ እንደሆነ ግቡ በግልጽ ይቀመጣልና ሀቢት እንድንለምድ ረመዳን ማስተማር ብቻ ሳይሆን ግቡ አድርጎ ነው የመጣው ሚል ጠቅለል ያለ ሐሳብ ለማንሳት እወዳለሁ። ጀዛከላህ ኸይር ኡስታዞችን በጣም ቆንጆ ፖይንቶች ናቸው የተነሱት። ከሀቢት ቢልዲንግ አንጻር ረመዳንን በዚህ መልክ መቃኘታችን በኋላ ህይወታችን ላይ የሚኖረውን አተር ያጎለብትልናል የሚል ጠቅለል ያለ ነጥብ ነው የተነሳው። ምን ትዝ አለኝ መሰለህ ኡስታዚ፣ ሪያላይዝ ያለ ማድረግ እንትንም ነው አይደል? ረመዳን አሁን ብዙ ጊዜ ይመጣል፣ በየዓመቱ ይመጣል ያልፋልና እነዚህን ሌሰኖች ግን ከውስጡ የምንወስዳቸውን ሌሰኖች ሪያላይዝ ሳናደርጋቸው እያለፉን ነው። ሪያላይዝ ማድረግ በጀመርን ቁጥር ደግሞ ጥቅሙ ይገባናል። የዛኔ ለህይወታችን የሆነ ነገር እንወስድበታለን የሚል ዲዳክሽን ላይ መድረስ ቻልኩኝ። ለምሳሌ አንድ ሰው ረመዳን ላይ ለሰሁር ሱና ለሆነ ነገር መነሳት ያልከበደው ሰው ረመዳን በኋላ ፈርድ ለሆነው ሱብሂ ሰላት መነሳት ሊከብደው አይገባም ማለት ነው። አድርጎታል፣ 30 ቀን ሙሉ አድርጎታል። ሀቢት መሆን አለበት። ሀቢት ሰርቷል። እዚህ ጋር 30 ቀን በጊዜ በሌሊት መነሳት የሚባል ነገር ዴቨሎፕ አድርጎ መጥቷልና ለሱና ነገር ነው ያደረገው። ረመዳን ይህንን አስተምሮት ሄዷል። ምን እየነገረው ነው ማለት ነው? በገባኝ መሰረት ቀጣይ 11 ወርህን በዚህ ሰዓት መነሳት ቀላል ነው የሚል ትምህርት አለውና በዚህ መልክ አንድ ሀቢት ልንወስደው እንችላለን የሚል ሐሳብ ተነሳ። ሌላኛው ዋና የዕለታችን ርዕስ የሆነው ረመዳንና ለውጥ፣ ረመዳንና ፕላኒንግ በሚል ርዕስ ስር ያለው ነው። ረመዳን ቀደም እንትኑ ላይ እንደተነሳው መግቢያችን ላይ እንዳነሳ ነው ኮምፖነንቶች ይኖሩታል አይደል? ረመዳንን ስናስብ ስፒሪቹዋል ኮምፖነንት ይኖራል። ከዛ ባለፈ ደግሞ ፐርሰናል ኮምፖነንቶች ይኖሩታል። ከሀቢት ጋር ተያይዞ ደግሞ እንደዚሁ የሚያስለምደን ነገሮች ይዘን ስንወጣ ረመዳንን ጥለን ስንወጣ አብሮን የሚቀጥሉ ነገሮች አሉና ከዛ አንፃር ከፕላኒንግ አንፃር ከለውጥ አንፃር ረመዳን የሚለን ነገር አለ ወይ? ምንድነው የሚነገረን ነገር የሚለውን ደግሞ ብናነሳው ኡስታዝ። አይ ቲንክ መሰረታዊው ነጥብ ረመዳን የተወሰኑ ጊዜያቶች መሆኑ አይደለም። በዛ በተወሰኑ ጊዜያቶች ውስጥ የምንሰራቸው እያንዳንዷ እንቅስቃሴ ለነገ ምን ያስቀምጦ ያልፋል ነው ቤዚክ ፖይንቱ። ቅድም ተነስቷል በተወሰነ መልኩ። አላህ ያችን አንድ ወር ብቻ የሆነች ነገር አድርገን እንድናልፍ አይደለም የሚፈለገው። በዛ አንድ ወር ውስጥ የምናካብታቸው ካፒታሎች ነገ ላይ የዘረዘርናቸው የምንኖርባቸው ካፒታሎች ስለሆኑ ነው። በዚህ ወር ውስጥ በጣም ብዙ ኸይር ስራዎች ተሰብስበውበታል። በረመዳን ወር ውስጥ ለምንድን ነው አላህ Subhanahu Wa Ta'ala በዚህ ወር ውስጥ እነዚህን ኸይር ስራዎች የሰበሰባቸው? ኸይር ስራዎቹ መሰብሰባቸው ብቻ አይደለም፣ በዛ ወር ውስጥ የሚሰራ ኸይር ስራና ከዛ ወር ውጭ የሚሰራ ኸይር ስራ ደግሞ እኩል ሚዛንም የላቸውም። ለምንድን ነው? በዚህ ወር ውስጥ ያን ያክል ኸይር ስራዎችን አብዝቶ የሰራ ሰው ምንዳው ከፍ ሲልለት፣ አጅሩ ከፍ ሲልለት ነገ ላይ ሰስቴን አድርጎት እንዲቀጥል ያደርገዋል። ወይንም ደግሞ ነገ ላይ ትንሽ ጉድለቶች ቢኖሩበት እንዲጠግንለት ስለሚያደርገው ነው። ሌላ ጊዜ ዑምራ አለ፣ ዓመቱን ሙሉ ዑምራ ማድረግ ይቻላል። ነገር ግን ረመዳን ውስጥ የሚደረግ ዑምራ ግን ከሐጅ ጋር እኩል ነው ብሎ ሲናገሩ ረሱል አለይሂ ሰላቱ ወሰለም ምንድነው ማሳየት የፈለጉት? ቫልዩን ከፍ ለማድረግ ነው። በዛ ወር ውስጥ ሰዎች ዑምራ እንዲያደርጉ ያነሳሱ። በዛ ወር ውስጥ ረመዳን ውስጥ ዑምራ ማድረግ ምንድነው በሌላኛው ሐዲሳቸው ላይ ምንድነው ያሉት? ከሐጅ ማዒን ያሉት ከኔ ጋር ሐጅ እንደማድረግ ይቆጠራል ያሉት። ለምንድነው ይሄ ነገር መነሳት ያስፈልገው? ረመዳን ውስጥ ቫልዩን ከፍ ስለሚያደርገው ነው። ስለዚህ ሰዎች በዚህ ልክ አንደርስታንድ እንዲያደርጉት ነው። አላህ Subhanahu Wa Ta'ala የትኛውንም ዒባዳ የትኛውንም መልካም ስራዎች አስቀምጦላቸዋል። የሚመነዳበትን እስኬል አስቀምጧል አላህ Subhanahu Wa Ta'ala። በ10 የሚባዛ አለ፣ በ700 የሚባዛ አለ፣ ከዛ በላይ የሚባዛ አለ። ግን እስቲትና አድርጎ ምንን አወጣው? ጾምን አወጣው። ኩሉ ዐመል ኢብነ አደም ለሁ አለ። ሁሉም የአደም ልጅ ስራ ለሱ ነው አለ። ምን ሲቀር? ኢላ ሶም ፈኢነሁ ሊ ወአና አጅዚ ቢህ። ጾም ሲቀር እሱ የኔ ነው እኔ ነኝ የምመነዳው አለ። which means ቫልዩን አታውቁትም። እንዲህ ነው ብለን አናስቀምጠውም። ቫልዩ አላህ Subhanahu Wa Ta'ala ዘንድ ነው ያለው የዛ ጾም ቫልዩ። ስለዚህ ከፍ ሲል ነገ ላይ ያንን ጾም በአግባቡ የጾመው ሰው ምን እንዲያደርገው ነው?
አጅሩ መልካም ስነ ምግባሩ ወይ ደግሞ የሰራበት ኸይር ነገር እንዲዳብርለት እነዚህ የዒባዳ ፓርቶቹ ናቸው። ከዛ ሲቀጥል ደግሞ እነዚህኞቹን የዒባዳ ፓርቶችን ይዞ ደግሞ የሚቀጥልበት ነው። ምናልባት ብዙዎቻችሁ በትምህርት ቤትም ቆይታችሁ በተለያዩ እንትኖች ላይ ሪሰርቾችን ትሰራላችሁ። ኦብጀክቲቭ የሚባል ነገር አለ። የሪሰርቻችን ዓላማ ማለት ነው። ኦብጀክቲቭ ማለት የሪሰርቹ ወይ ደግሞ የምንሰራው ነገር ዋናው ኮር ፖይንቱ ኦብጀክቲቭ ነው። ኦብጀክቲቭ የሚታርጓል ነው ይሳል አደረገም። የረመዳን ኦብጀክቲቭ ቀደም እንደተጠቀስነው ተቅዋ ነው። አልቲሜት ኦብጀክቲቭ በኖርማል ህይወታችን ውስጥ ኦብጀክቲቮቻችን ስማርት ካልሆኑ ኦብጀክቲቭን ሚት ማድረግ አንችልም ይባላል። እንዳስተማሪነትም እንደምንሰራቸው ሪሰርቾች ስፔሲፊክ መሆን አለበት፣ ሜዠረብል መሆን አለበት፣ አቴነብል ወይም አቺቨብል መሆን አለበት፣ ሪያሊስቲክ መሆን አለበት፣ ታይም ባውንድድ መሆን አለበት። እነዚህን ነገራቶች በሙሉ ረመዳን ውስጥ ነው የምናገኘው። ታይም ባውንድድ ነው ረመዳን፣ ዋን መንዝ ነው። ስለዚህ ኦብጀክቲቭን ሚት የምታደርገው you have to use that one መንዝ ማለት ነው። ታይም ባውንድድ ነው ረመዳን። ስፔሲፊክ ነው። አዎ ስፔሲፊክ ነው። ምንድነው ሞር ኦፍ ስፔሲፊክ ያደረገው? ከሌሎች ወራቶች ውስጥ በብዛት የሌለው ግዴታ የሆኑ ነገራቶች እዛው ወር ውስጥ አሉ። ስፔሲፊክ ነገራቶች እንደን ሜዠረብል ናቸው፣ የሚመዘኑ ናቸው። ለምሳሌ በምን እንደሚመዘነው من صام رمضان ايمانا واحتسابا غفر له ما تقدم من ذنبه ሜዠር ይደረጋል። من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ሜዠር ይደረጋል። من قام ليلة القدر ايمانا واحتسابا غفر له ما تقدم من ذنبه ሜዠር ይደረጋል። አቺቨብል ነው። አዎ አቺቨብል ነው። እዚህ ውስጥ የሚሰሩ ስራዎች አቺቨብል ናቸው። ለምን አቺቭ መደረጋቸውንም አይተናል። ከዚህ በፊት ከነበሩትም ከታላላቅ ሰዎች እንዴት አቺቭ ሲያደርጉት እንደነበር በዛ ረመዳን ወር ውስጥ አላህ መልእክተኛ አለይሂ ሰላቱ ሰላም ቀደም ኡስታዝ አዩብ እንደጠቀሰው ካነ ይጅተሂዱ ፊ ረመዳን በጣም ኢጅቲሃድ ያደርጉ ነበር። ኢዕቲካፍ አያልፋቸው ነበር ረመዳን ውስጥ። ቁርአንን እጅግ በጣም ደጋግመው ይቀሩበት ነበር። ታላላቅ ዑለሞች እነ ኢማም ሻፊዒ ሌሎችም ደጋግመው ቁርአን ያከቱበት ነበር። ሶ አቺቨብል ነው ማለት ነው። ስለዚህ ሰላተ ለይል ቂያመ ለይል አቺቭ መደረግ የሚችል ነው ማለት ነው። ሪያሊስቲክ ነው ወይ ብለን ደግሞ ጥያቄ እናንሳ። ኦፍ ኮርስ ሪያሊስቲክ ነው። ለምን እነዚህ ሁሉ ነገራቶች ጊዜዎቹ ተከፋፍለውበት የሚቀጥሉ ስለሆነ ነው። ስለዚህ አንድ ሰው ኦብጀክቲቭን ሴት ሲያደርግ ለውጥ ላይ ቼንጅ ላይ ኦብጀክቲቭ ሴት እናደርግ ኦብጀክቲቭ should be ስማርት ኦብጀክቲቭን የምንማረው ሐቂቀተን ከረመዳን ነው የምንማረው with time bounding። ጾም የሚጾመው ፀሐይ ከወጣችበት ጊዜ ጀምሮ ሐታ ተጥሉዕ الشمس ፀሐይ እስከምትገባ ድረስ ነው። ታይም ባውንዲንግ ነው። ስለዚህ በዚህ ሰዓት ውስጥ ማፍጠር አትችልም። ባውንድ አድርጎታል አላህ Subhanahu Wa Ta'ala። ስለዚህ ሜዠር የሚደረገው በምንድን ነው? በዚህ ሰዓት ውስጥ ጾምን ከሚያበላሹ ነገራቶች ውስጥ ተቆጥበሃል ወይ? ስለዚህ ሜዠር ይደረጋል። አቺቨብልም ናቸው። ለውጥን ስናስብ ከዚህ ከረመዳን ውስጥ የምንወስዳቸው እያንዳንዷቸው ነጥቦች ነገሬ ለለውጥ ላይ የሚያነሳሱን ናቸው። ምን ይላሉ ሳይኮሎጂስቶች? በአብዛኛው ቼንጅ ላይ የሚሰሩ ለውጥ ላይ የሚሰሩ ሰዎች አንድ ሰው ተከታታይ 21 ቀናቶችን በየሆነ አክቲቪቲ ላይ ራሱን ተድሪብ ካደረገ ራሱን ካስተማረ ማስተር ለማድረግ በጣም ቀርቧል ይላሉ። ምናልባት አንዳንድ ኮርሶችን አይታችኋቸዋል አይደል? ሶ ማስተር ዲስ ኮርስ ዊዝን 21 ዴይስ በጣም ነገር ይባላል። ለምንድነው በ21 ቀናቶች ውስጥ ያን ነገር በደንብ ደጋግማችሁ ስታመጡት የህይወታችሁ አንድ አካል ሆኖ ይቀጥላል። ረመዳን እንደውም የተወሰኑ ቀናቶችን ጨምሮልናል። 29 ወይም 30 ቀናቶች ናቸው። ኮንቲኒዩስሊ በእነዚህ 21 ቀናቶች ውስጥ የሚሰሩ ስራዎች የህይወታችን አካል ሆነው ይቀጥላሉ። ኢፍ በዛ መልክ ከተረዳ ነው ብቻ ነው ወይ የሚሆነው። አድይ ከሆነ እንደ ልምድ ብቻ የምንወስደው ከሆነ ግን ከባድ ነው። ሲምፕል ምሳሌ ልስጣችሁ። ቀለል ያለ ምሳሌ ነው። ሚኒመም እኛው ውስጥ ትንሹ እድሜ ስንት ይሆናል ብላችሁ ታስባላችሁ? 20 ዓመት ያለ ሰው ቢሆን ወይ ትልቁ 30 ምናምን ዓመት አካባቢ ቢሆን ረመዳንን ከ15 ዓመቱ ጀምሮ የጾመ ሰው እድሜው 20 ዓመት ቢኖር የ5 ዓመት ረመዳን የመጾም ልምድ አለው። ኤክስፒሪየንስ የሥራ ልምድ ማለት ነው። እኔ እንደ አንድ ቀጣሪ ወይ ደግሞ እንደ አንድ የቢሮ ኃላፊ ሰዎችን ሳወዳደር በሥራ ልምዳቸው ትልቅ ቫልዩ ሰጣቸዋለሁ። በዜሮ ልምድ ተመርቆ የመጣ ሰውና 5 ዓመት የሆነ ቦታ ላይ የሥራ ልምድ አለኝ ብሎ ለመጣ ሰው እኩል ቦታ አልሰጠው። ምንድነው አሰምሽናችን? ይሄ ሰው የ5 ዓመት የሥራ ልምድ ሲኖረው በዛ 5 ዓመት ውስጥ ብዙ የተማራቸው ነገራቶች አሉ። ከስተቶቹ ተምሯል፣ ብዙ ነገራቱን አስተካክሏል ብለን ነው የምናስበው። ከዚህ ውስጥ ቢያንስ እድሜው 25 ዓመት የሆነ ሰው 10 ዓመት ረመዳን የመጾም ልምድ አለው። 10 years of experience። ስለዚህ ዛሬ በዚህ ዓመት 11ኛውን ዓመት ረመዳንን ሲጾም ምንድነው የተለየው ከባለፈው ዓመት የረመዳን ጾሙ?
ከዛሬ 10 ዓመት በፊት ጾም ከነበረው ረመዳን ዛሬ ላይ የሚጾመው ረመዳን ምንድነው ያሻሻለው? ምንድነው እንዲለውጥ ያደረገው? እዚህ ሩቲን የሆነ ረመዳንን ጾም ነው ወይ ጾሙ ዛሬ ላይ የደረሰው? እንደዛ ከሆነ ምንም ኤክስፒሪየንሱ አልጠቀመውም ማለት ነው። የሥራ ልምዱ ምንም አልጠቀመውም ማለት ነው። ስለዚህ ለውጥን ስናስብ ከዚህ አንፃር መቃኘት አለበት ብዬ አምናለሁ። ረመዳን ፕላን እናደርግ እያንዳንዱ ነገር ያስቀምጣል። ስሁርን 12 ሰዓት ላይ ልትበሉ አትችሉ። ለምን? ፕላንድ ነው፣ ታይም ባውንድድ ነው። ከስሁር የሚበላው በዚህ ሰዓት ላይ ነው። ስለዚህ አእምሯችን ወይንም ደግሞ አስተሳሰባችን ልቦናችን በዛ መልክ ተቋጥሯል። ስሁር የሚበላው በዚህ ሰዓት ነው፣ ፕላን አድርገናል። ፈጅር የሚሰገደው በዚህ ሰዓት ነው፣ ፕላን ነው። ዙሁር፣ ዓስር፣ መግሪብ ይሄ ነው። በቀን ውስጥ ይሄን ያክል ሰፍሐ ቁርአን እንቀራለን፣ ይሄን ያክል እንቀራለን። ፕላን አድርገን ካስቀመጥ ነው ነገ ላይ ለሊኖረው ለህይወታችን ላይ ፕላኖችን ቁጭ ማድረግ እንችላለን። ብዙ ጊዜ ግን ችግራችን ምንድነው? አድይ ነው፣ በቃ ለምደነዋል። እንደ ልምድ ነው የምናየው። ቢዝነስ አዝ ዩዥዋል እንደሚባለው ማለት ነው። ረመዳን ይመጣል፣ ረመዳን ይሄዳል። ስለዚህ እንጾማለን፣ የተወሰነ ነገር እናደርጋለን። ሶ ኔክስት ይር ይመጣል፣ በዛ ላይ በየራሳችን ላይ እየተፈራረቀብን ይሄዳል። በዛ መልክ አይደለም መታሰብ ያለው። ስለዚህ ፕላንድ መሆን አለበት። ምንድነው ልናሳካቸው የምንፈልጋቸው በዚህ ረመዳን ውስጥ? አንደኛ ቅድም ሲነሳ እንደነበረው የመጀመሪያው ዞር ብሎ ማየት ነው። ያለፉት ዓመት ረመዳኖችን ምንድን ነበር ስናደርግ የነበረው? ምንድን ነበር ድሮባኮቹ? ምንድን ነበረ በዛ ቦታ ላይ ማድረግ የነበረብን ያላደረግናቸው ነጥቦች ምንድን ናቸው? ምን ሚስ አደረገን? እንደን ምን ኦፖርቹኒቲዎች አሉ? ስለዚህ በዕለት ተዕለት ድርጊቶቻችን ላይ በብዙዎቹ ላይ ስዎት አናሊሲስ መሰራት አለበት ይላሉ ተመራማሪዎች። ስዎት አናሊሲስ ማለት ሲቹዌሽኑ አለ፣ ከዛ በኋላ ደግሞ ኦፖርቹኒቲው አለ፣ ትሬቱ አለ። እነዚህን ስዎት አናሊሲሶችን መስራት አለበት። የረመዳን ስዎት አናሊሲስ መሰራት አለበት ብዬ አምናለሁ። ምንድነው ሲቹዌሽኑ? ስለዚህ ምንድነው ኦፖርቹኒቲው እኛ ጋር ያለው? ምንድነው ትሬቱ? እነዛን ነገራቶች ስንቃኛቸው ዙሪያችን ላይ ያሉትን በዛ መልክ ራሳችንን ማስቀመጥ እንችላለን። በተለይ ተኽጢጥ እቅድ ማውጣት እኛ እንደ ባህል ሆኖ እዛ ውስጥ ብዙ አንገባ እቅድ ማውጣት ውስጥ የለንበትም። ነገ ላይ ምን እንደምናደርግ አናውቀው። ከአንዳችሁ ጋር ተደዋውለን ነገ 8 ሰዓት ላይ ላገኘህ ብልህ አሁን የምትለኝ ለምን? ዩዶናፍ ፕላን ነገ 8 ሰዓት ላይ ምንም ፕላን የለህም። ነገ 8 ሰዓት ላይ ነገር ለማድረግ እቅድ የለህም። ሶ ዩ አር ፍሪ። ስለዚህ ኤኒ ታይም አክሰሰብል ነህ ማለት ነው ለኔ ላገኘህ ቢል። ቅድም ዝም ብለን አንዳንድ ሀሳቦችን እያነሳን የተወያየን ነበርና አንድ ጊዜ የገጠመኝን ልንገራችሁ። ከእቅድ አንጻር ምን ያክል ወደ ኋላ እንደምንቀር ያሳየናል ብዬ ነው የማስበው። ወይኔ ክሊኒካል ትራያል ዩኒት አለ ውጭ ሀገር ያለና ኢሜል ጻፍንላቸው የዛን ሀገር ኃላፊ ኮሙኒኬት ለማድረግ የክሊኒካል ትራያል ዩኒቱን ኮሙኒኬት አድርገን አንዳንድ ነገራቶችን አብረን ለመስራት ኢሜል ለመመለስ ረጅም ጊዜ ነው የፈጀባቸው። ኢሜሉን ሲመልሱልን የመለሱልን ምንድነው ለሚቀጥሉት 8 ወራቶች ውስጥ የክሊኒካል ትራያል ዩኒቱ ኃላፊ ቢዚ ነው፣ ምንም ስኬጁል የለውም፣ ተይዟል፣ የ8 ወር ስኬጁል በሙሉ ተይዟል አለችን። ሴክሬታሪዋ ስትመልስልን ማለት ነው። ከዛ ምን አለች? ኢንኬዝ ግን ሌላ ሚስ የሚደረጉ ኦፖርቹኒቲዎች ካሉ አሳውቃችኋለሁ ብላ ኢሜሉ ኮሙኒኬሽናችን ተቋረጠ። ከ3 ወር በኋላ ኢሜል ላከችልን። አፍተር 3 መንዝ ላከችልንና ከተወሰነ ጊዜ በኋላ ከተወሰኑ ወራቶች በኋላ የሆነ ስብሰባ ስለተሰረዘ 10 ደቂቃ ማግኘት ትችላላችሁ አለችን። ከ3 ወር በኋላ እሱን የምታገኙት 10 ደቂቃ ነው። ያ የሆነ ሚቲንግ ተሰርዟል። ስለዚህ በዛ 10 ደቂቃ ውስጥ ማግኘት ትችላላችሁ ያለች። እኛ 10 ደቂቃ ስብሰባ አልለምድንም። ስለዚህ ኦኬ እሺ ምናምን ብለን ተለያየን። በዚህ ልክ ተክቲጥ ያደርጋሉ፣ በዚህ ልክ ፕላን ያደርጋሉ አሄድ ኦፍ ታይም ነው። በእርግጠኝነት እኛ ውስጣችንን የምንጠይቅ ከ3 ቀን በኋላ ለሚጀምረው ረመዳን ምንድነው ፕላናችን? ምንድነው ያስቀመጥንለት? ፈርስት ዴይ ኦፍ ረመዳን ምንድነው ያሰብነው? ልንለማመደው ነው ያሰብነው? ይሄ 10 ዓመት የሥራ ልምድ ይዘን አሁን ልንለማመድ ነው የምናስበው የመጀመሪያው 3 እና 4 ቀናቶች ውስጥ። ሶ ዋት ዘ ፕላን? ያንን ማስቀመጥ ካልቻል፣ ያንን ካላስቀመጥ ነው በስተቀር ከባድ ነው የሚሆነው። ሶ ዋትስ አፍተር ረመዳን? 1 ወር ነው፣ 29 ቀናቶች ናቸው። ከዛስ ምንድነው የምናደርገው? ያንን ማሰብ አለብን። ሉቅማን አልሐኪም ከሳቸው የሚነሳ ንግግር አለ። ምን ይላሉ? الرجل بلا تخطيط كجسد بلا رأس ይላሉ። ፕላን የሌለው ሰው ማለት ምሳሌው ራስ ቅል የሌለው የአካል ክፍል ነው ምሳሌው አሉ። አእምሮ እንደሌለው ራስ እንደሌለው እንደ አካል ክፍል ነው የሚወሰደው። ፕላን የሌለው ሰው የትም ይነዳል፣ ወደ ነፈሰበት ይነፍሳል። ያንን ፕላን ማድረግ ተገቢ ነው። ያን አቅጣጫ ካላስቀመጥን፣ ፕላኖቹን በሚገባው መልክ ደግሞ ካላሄደን አስ ዲፊካልት። ፕላን ኦልዌይስ ልቅ ፕላን አይደለም መሆን ያለበት። ቅድም ብያቸዋለሁ፣ ስማርት ፕላን ነው መሆን ያለበት። ከረመዳን ደግሞ የምንማረው ትልቁ ነገር ምንድነው? ረመዳን ስማርት የሆነ ፕላኖችን ሴት እንድናደርግ እድሉን ነው የሚፈጥርልን። ያንን ሳናደርግ የምንሄድ ከሆነ
ይሄንን ትልቅ የሆነ መዋሲብ ትልቅ የሆነ ኦፖርቹኒቲ ትልቅ የሆነ የስራ እድል ሚስ እንደምናደርግ ይቆጠራል። ያን ነው በደንብ ልናይ የሚገባው ብዬ ነው የማስበው።